ሰላም እንዴት ናችሁ? ዛሬ ደግሞ አማሪክ ኤንድ እንግሊሽ ሴንቴንስ እየላችሁ መጥቻለሁ። አማርኛና እንግሊዝኛ አረፍተ ነገሮችን አማርኛውን ወደ እንግሊዝኛው እንዴት እንደምንቀይረው አንድ ባንድ የምናይ ይሆናል። ቪዲዮ ደግሞ ሁሌም እንደርሳችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ አናግሩን። ከየትኛውም ዓለም ሆናችሁ በያዛችሁ ስልክ ብቻ በኦንላይን በሚመቻችሁ ሰዓት መማር ትችላላችሁ ማለት ነው። አጭር ደቂቃ ነው፣ 10 ደቂቃ ባልሞላች እንጨርሳለን። እስከ መጨረሻው ተከታተሉ። አሁን ወደ ትምህርታችን እዚህ ጋር ስንጀምር ን ደ ም ን እንደምን አ ደ ር ክ አደርክ ይላል። እንደምን አደርክ። ይህን ወደ እንግሊዝኛው ስንቀይረው ኢ ናት፣ ን ኤን ናት፣ ደ ዲኢ፣ ም ኤም ናት፣ ን ኤን ናት ማለት ነው። ስለዚህ እንደምን ይላል። ይሄ አደርክ የሚለውን ደግሞ ለመቀየር አ ኤ ናት፣ ደ ዲኢ ናት፣ ር አር ናት፣ ክ ኬ ናት ማለት ነው። ስለዚህ አደርክ የሚለው ደግሞ ይሄ ነው። አጠቃላይ ምን ይላል? እንደምን አደርክ። ኦኬ። እዚህ ጋር ደግሞ ዛሬ ዛሬ ስራ ስራ ይኖርሃል። ዛሬ ስራ ይኖርሃል። ዛ ስንል ዜድ ኤ፣ ሬ ስንል አር ኢ ማለት ነው። ስለዚህ ዛሬ ስ ኤስ ናት፣ ራ ደግሞ አር ኤ ናት፣ ስራ ይላል። ይሄ ደግሞ ይ ዋይ ናት፣ ኖ ኤን ኦ፣ ር አር ናት፣ ሀ ኤች ኤ ናት፣ ል ደግሞ ኤል ናት። ስለዚህ ይኖርሃል የሚለውን ደግሞ እንደዚህ እንጥፈዋለን ማለት ነው። አጠቃላይ ዛሬ ስራ ይኖርሃል ይላል። ኦኬ። እዚህ ጋር ደግሞ አ ወ አዎ ይላል። አ ለ ኝ አለኝ። አዎ አለኝ። ል ገ ባ ልገባ ነው ነው። አዎ አለኝ ልገባ ነው ይላል። ወደ እንግሊዝኛው ስንቀይረው አ ስንል ኤ ናት፣ ወ ስንል ደብሊው ኦን ያደረግንበት ምክንያት ወን የመጨረሻ የትን ስለተጠቀምን ነው። አዎ ይላል። ይሄ አ ኤ ናት፣ ለ ኤል ኢ፣ ኝ ጂ ኤን ማለት ነው። ስለዚህ አለኝ የሚለው ደግሞ ይሄ ነው። ኦኬ። እዚህ ጋር ደግሞ ል ኤል ናት፣ ገ ጂ ኢ ናት፣ ባ ቢ ኤ ማለት ነው። ስለዚህ ይሄ ደግሞ ልገባ፣ ነ ኤን ኢ፣ ው ደብሊው ማለት ነው። ስለዚህ ነው ይላል። ይሄ ደግሞ አጠቃላይ አዎ አለኝ ልገባ ነው ይላል። ኦኬ። እዚህ ጋር ደግሞ ን ለምን፣ ፈ ል ገ ኸ ኝ ፈልገኸኝ ነው። ለምን ፈልገኸኝ ነው። ለ ስንል ኤል ኢ፣ ም ስንል ኤም፣ ን ስንል ኤን ማለት ነው። ስለዚህ ለምን ይላል። ፈ ኤፍ ኢ፣ ል ኤል፣ ገ ጂ ኢ፣ ኸ ኤች ኢ፣ ኝ ጂ ኤን ማለት ነው። ስለዚህ ፈልገኸኝ የሚለው ደግሞ ይሄ ነው። ነ ኤን ኢ፣ ው ደብሊው። ስለዚህ ነው የሚለው ደግሞ ይሄ ነው። አጠቃላይ ለምን ፈልገኸኝ ነው ይላል። ኦኬ። እዚህ ጋር ደግሞ ቤት ቤት፣ አ ሳ ራ
ኝ አሳራኝ ብየ ብየ ነው ነው። አጠቃላይ ምን ይላል? ቤት አሳራኝ ብየ ነው። ቤ ቢኢ ት ቲ ናት። ስለዚህ ቤት ይላል። አ ኤ ናት። ሳ ኤስ ኤ ራ አር ኤ ኝ ደግሞ ጂኤን ማለት ነው። ስለዚህ አሳራኝ ይላል። ይሄ ብ ስንል ቢ ናት። የ ስንል ዋይ ኢ። ይሄ ደግሞ ብየ ነ ኤን ኢ ው ደብሊዩ ማለት ነው። ስለዚህ ነው ይላል። ይሄ ደግሞ አጠቃላይ ቤት አሳራኝ ብየ ነው። ኦኬ እዚህ ጋር ደግሞ በሌላ በሌላ ጊዜ ጊዜ አ ሳ ራ ሀ ለ ሁ አሳራሃለሁ ይላል። በሌላ ጊዜ አሳራሃለሁ። በቢኢ ሌ ኤል ኢ ላ ኤል ኤ ማለት ነው። በሌላ ይላል። ጊ ጂ አይ ዜ ዜድ ኢ ጊዜ አ ኤ ናት። ሳ ኤስ ኤ ራ አር ኤ ሀ ኤች ኤ ለ ኤል ኢ ሁ ኤች ዩ ማለት ነው። ስለዚህ አሳራሃለሁ ይላል። ይሄ ደግሞ አጠቃላይ ይሄ በሌላ ጊዜ አሳራሃለሁ ይላል። ውድ ቤተሰቦቼ ለዛሬው እዚህ ጋር እንጨርሳለን። ቀጣይ ደግሞ አሪፍ አሪፍ ቪዲዮዎችን እየሰራሁላችሁ እመጣለሁኝ። እሱ ደግሞ እንደርሳችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማሪያ የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ አናግሩን። ደግሞ ዋትሳፕ፣ ቴሌግራም በሚመቻችሁ ሶሻል ሚዲያ አማራጭ በሚመቻችሁ ሰዓት ከየትኛውም ቦታ ሆናችሁ በያዛችሁ ስልክ ብቻ ኦንላይን መማር ትችላላችሁ ማለት ነው። አመሰግናለሁ። መልካም ጊዜ